ማናት ከየት መጣች ባክግራውንዷ ማን ልክ ሌሎቹ ሰለምቴዎች ወንድምና እህቶቼን ናውጣ አሁን የምግብ ሰዓት አይደለም ፍጡ እንደምንጠይቀው እንኳን ወደ እስልምና መጣሽ እህታችን ገኒ ሌሎቻችሁ ለማታውቋት ላስተዋውቃችሁና ገኒ ማለት እኔ ጋር ለመጀመሪያ ጊዜ ልጇን ይዛ መጣ ክርስቲያን ናት እሷ ልጇን ይዛ መጣ ልጄ መስለም ትፈልጋለች ሻሃዳ ሲዙልኝ ብላ ይዛ መጣ ኮች አሚናና ኡስታዝ በተቀመጡበት ኡስታዝ ዮሐንስ ነበርና የመጀመሪያ ልጇ እስልምናን በቃ ከተላለው ብላ ስትቆርጥባት አትሊስት ራሴ ላድርገው ብላ ፕሮቴክት አድርጋ እንደናትነት ራሷ ይዛ መጣ እኛን ትረስት አድርጋ እኛም ደግሞ የምትለብሰው እንኳን ይላትም የምታነበው እንደሆነ ምን ያላቅም ብላ በቃ ጭንቅንቅ ብሏት የምትደንቅ እናት የዘመናችን ምርጥ እናት ብለን እኛም የቻልነውን አባያዎች የጾም ማስጠሪያ ምናምን አድርገን ተፍተፋለን እንደ ቤተሰብና ለእህቷም ደግሞ በሚቀጥለው ሳምንት ላይ እህቷም እኔ እንደ እህቴ ገብቶኛል ሻሃዳ ሲዙኝ ብላ ሁሱ ጋር ሁለት ልጆቿ ሰለሙባት አላህ ቤቷ ገባ ቁርአኑ ቤቷ ገባ ኤቭሪቲንግ ቤቷ ገባ ህይወቷ እንዳለ ተመሰቃቀለ በጣም ጭንቀት ላይ ሆነች ጎረቤቶቿ ያሰቃዩታል የሚያቋት ዘመዶቿ ልጆችሽ እንዳለ ታሰልሚያለሽ ብላ ያሰቃዩታል ራሷ ተሰቃያለች ጭንቀቷ አለ ሃይማኖት ጥያቄ አለ እኔ ማን ነኝ አይምሮ እንዳለ ብልሽት አለባት እህታችን ገኒና በተደጋጋሚ እኔ ጋር መታ ትጠይቀኛለች እንዳጋጣሚ አንድ ቀን እንደው የሚቆጨኝ የመስጂድ ማሰሪያ ያሰባሰብን ቀን እኔና እሷ እስቲ ሂሳብና ወራርድ እንጠያየቅ ብያት እሺ በቃ አንቺ ካልሽ ብላ ቁጭ ብለን ልናወራ ስንል እንዳጋጣሚ ያ ነገር ሀፕን አረጋና አልተገናኘንም ትናንትና ግን ኮሜንት ላይ አየኋትና ሰዎችን ሰሞኑን እኔ ማን ነኝ በሉ ለምን አጠይቁም እንደምስ እኔ ማን ነኝ የሚል ስም ሳይ በጣም የሚያምር ስም ነው ማን ነኝ ስለ ገኒ ነኝ ስለ አሁንስ አበዛሹ ከዚህ በኋላ እንዴ እስካሁን ድረስ ሻሃዳ ያልሽም እንዴ ብዬ በጣም እናወራለን ምናምን ብያት ዛሬ early in the morning like early ሳይሆን በኔ ከሱቅ ስጋባ ገኒ ሻሃዳ ያዘች ተባለና I was like ደስታም ንዴትም ያዘኝ እኔ እህቷ ያለው ከሌላ ሰው እንዴት ሰማለው ሚል ንዴት cuz እኔ በጣም እቀርባታለሁ ብዬ አስባለሁ ቲክቶክ ልክ ስትመጣ እኔ ጋር ነው መታ የመጣችሁ ብዬ ስለማስብ like I just got mad ነገር ቀናው ነገር I wish I was there so አይደለም ከጎኗ በነበርኩኝ at least ብሰማ ከራሷ አልኩኝና ኡስታዝም ሲመጡ ኡስታዝን ስለምወዳቸው ነው እንጂ ራሷን ጥሯት ምናምን ብል ደስ ይለኝ ነበር የሰውን ታሪክ ሌላ ሰው ሲነግረኝ ከሳቸውን ስለማከብራቸው ነውና አሁን እህታችን ራሷ መታለች ከስር መሰረቱ ተወልዳይት እንዳደገች ስሟ የክርስትና ስም ካላት ቤተሰቦቿ በምን አሳደጓት አገባች ወይ ወለደች ወይ ከወለደች በኋላ ምን ተከሰተ የሃይማኖት ህይወቷ ምን ይመስል ነበር የኖርማል ህይወቷ ምን ይመስል ነበር ስንት ልጆችስ አሏት ከልጆቿ ማለት የተከሰተው ቀስ ያደረገች አንድ ሰዓት ወይንም 30 ደቂቃ ተሰጠንና እንጫወታለን ማለት ነው እንደ ፈጣሪ ፍቃድ አብረን ቆያለን ገኒ ሰላም አለይኩም ሪከርድ ቢደረግ መልካም ፍቃድሽ ከሆነ ሪከርድ እናድርገውና ለልጆችም ለልጅ ልጆችም ማስታወሻ ሊሆን ይችላል ኢንሻአላህ ወደፊት ምስክርነትም ይሆናል ወደ እስልምና ለሚመጡ ሰዎች ጉዞ ወደ እስልምና ስለሆነ ብዙዎቹ የኔ ጆርኒዎች እንደበፊቱ እንትን ባይሆኑም ምን ጠይቃቸው 5 ጥያቄዎች ይኖራሉ ልክ እንዳልኩሽ 5ቱን ጥያቄ አንቺ ከፈለግሽ አብራርተሽ ጊዜ ፈጅተሽ ማድረግ ትችላለሽ የፈለግሽውን ጊዜ ያህል ወስደሽ ይቅርታ ነው አሁን የማስታወቂያ ሰዓት ስላልሆነ ልታጠፋው ትችላለህ thank you so distract የሚያደርገን ቪዲዮስ ባይገባ ጥሩ ስለሆነ አመሰግናለሁ ወይ ወርዳ ምትልክላቸው ካሉ ላክላቸው ወይስ እንጨርስ እንደዛ እናደርጋለን so ከመሰረቱ ታደርጊና ያንቺን ነው ዛሬ ይሄ ያንቺ ሰዓት ነው ከፈለግሽም ስሞችን ሜንሽን ማድረግ ቦታዎችንም ትቻለሽ አይ ስሞቹ ፈልጉም ታሪኩን ብቻ ተጋሩኝ የምትይበትን ካስተዳደግሽ እስከ ጉልምስናሽ ከዛ ከስልምና ከማግኘትሽ በፊት ያለውን ከዛም ደግሞ የምናቀውንም ታሪክ በራስሽ አፍ ምስክርነትም ነው ሌላም ሰው ስለሚማርበት ላንቺም ልትጠቀሚበት የምትችይባቸው ነገሮች ካሉ እንደ ዕውቀትም ሪማይንድ የምታረጊባቸው ያንቺ ጊዜዎች ይሆናሉና ገኒ እንኳን ደህና መጣሽ ምቹ ቦታ ላይ ኮንሽ አንቺ ቀጥ ያንቺ ሰዓት ነኝ አመሰግናለሁ ሰላም አለይኩም ያ ጀማ እንዴት ናችሁ ወአለይኩም ሰላም
ቅድሚያ አዲስዬ በጣም ይቅርታ አፉ በይኝ በእውነት ግን ሼር አድርጌልሽ ነበር ኦንላይን ላይ የሚልሽም ከዛ በኋላ ኦንላይን ላይ ከገባሽ በኋላም ኮች አሚና ጋር ገነት ሻሃዳ ልትይዝ ነው ኑ ብዬ ጽፌልሽ ነበር ግን ያው አላየሽውም መሰለኝ። ኮች አሚና የሚቀርበኝ ሰው የለም በእህትነት እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። የመጀመሪያ ያገኘሁሽ የልጆቼ ታላቅ እህት ለእኔ ደግሞ ጓደኛዬ ወይ ደግሞ ታናሽ እህቴ ልትሆኝ ነው የምችው ብዬ አስባለሁ። እና አፉ በይኝ። ያው በዛሬው ቀን የአላህ ፍቃድ ሆኖ ሻሃዳ ይዣለሁ። ያው እንደሚታወቀው ከዛሬ 2ኛ ወራቸውን አይደል ረመዳን ሊገባ ሳምንት ሲቀረው ነበረ ልጆቼ ሻሃዳ ያዙት። ከዛ ጊዜ ጀምሮ ግን እኔ አነባለሁ በጣም በቃ ጥያቄዎች እጠይቃለሁ፣ ልጆቼንም እጠይቃለሁ። ስጠይቃቸው መጽሐፉን ነው የሚሰጡኝ፣ የሚመልስልኝ መጽሐፉ ነው ማለት ነው። የሚመልስልኝ ቁርአኑ ነው። የተለያየ አይነት መጽሐፎች አሉ። ያው እናንተ የገዛችሁላቸው መጽሐፎች እነሱን አነባለሁ። ብዙ አይነት መጽሐፍ ስለሆነ የተላከልን ሁሉንም አነባለሁ። ለጥያቄዎቼ በሙሉ መልስ ማገኘው ከዛ ላይ ነበርና ብዙም እንደውም ኦንላይን ላይ መጥቼ ብዙም አልጠይቅም። ምክንያቱም ለምጠይቃቸው ጥያቄዎች መልስ እዚሁ ስለማገኝ ማለት ነው። እርግጥ ነው ያው ልጆቼ ሲሰልሙ ብዙ አይነት ቻሌንጅ ደርሶብኛል። በጣም ብዙ አይነት ቻሌንጅ በጣም በቃ ግን ደስ ይላል። ቻሌንጅ በራሱ በነገራችን ላይ እንዳቀባበላችን ነው። እኔ ቻሌንጁ ተመችቶኛል። ምክንያቱም አጠንክሮኛል፣ ያላየሁትን አሳይቶኛል፣ የኋላ አይን ሆኖኛል፣ ብዙ አይነት አይኖች ሆኖኛልና ከቤተሰብ ተቆራርጫለሁ፣ ከጓደኛ ተቆራርጫለሁ፣ ከስራ ተፍተፍላለሁ። አንዱ ለቦታ ስራ ተባርሬያለሁ። የልጆች እናት ነኝ፣ የ6 ልጆች እናት ነኝ። 3 መንታ ልጆች ነው ያሉኝ። በአንድ የተወለዱ 3 መንታ ልጆች አሉኝ። ከትልልቆቹ ታናናሽ ያው 4 ልጅ አለኝ ማለት ነው። ስለዚህ ሲንግል ማም ነኝ። በጣም ጠንካራ እናት ነኝ። በአንድ ስራ የሚያዝ አይነት ሴት አይደለሁም። 3-4 አይነት ስራ ሰራለሁ፣ ሮጣለሁ። በጣም ጎበዝ ነኝ። ግን ያው ልጆቼ ከሰለሙ በኋላ የመጀመሪያ ሰዓትም መቀበል ከብዶኝ ታመሜም ስለነበረ አንጀት ቁስለትና ጨጓራ ቁስለት ተብዬ በጣም ታመሜም ስለነበረ ከዛ በኋላም ደግሞ በቃ ልጆቼን ከተቀበልኩ በኋላ ተፍ ለማለት ቶሎም ጨጓራዬም አልድንም አለ። ከዛ ከተሻለኝ በኋላ ወደ ስራም ስገባ ማሻላ አባረረችኝ ከስራ እና ያው ከስራ ተባረርኩኝ። ለመልካም ነው ያልኩት። ምክንያቱም ትላንትና እሷ ከስራ ባታባረረኝ ፀጉር ቤት ምናምን ሰራ ነበረ፣ ቡና ጠጡ ሰራለሁ። አንድ ቦታ ላይ የማልቀመጥ አይነት ሴት ነኝ። በአንድ ነገር ያው ልጆችሽን አጥግበሽ ለማሳደር የሰው እጅ እንዳያዩብሽ ግዴታ መሮጥ ስላለብሽ እሮጣለሁ። በጣም ጎበዝ ነኝና ከዛ በኋላ የመጀመሪያ አባረረችኝ። ያው ፀጉር ቤት የምታሰራ የነበረች ከዛሬ ጀምሮ እንዳመጪ አንቺ በቃ እምነትሽን አሳልፈሽ የሸጥሽ ነሽ፣ ያው ልጆችሽንም ሸጠሻቸው ነው፣ ለባል ብለሽ ነው ምናምን አይነት ነገር ነው ያነሳቸው። ወዲያውኑ በቃ ከሷ ወጣው። ከዛ በኋላ ቡና ጠጡም ነበረኝ፣ ከቡና ጠጡም ወጣው። ቦታውን እንፈልገዋለን በቃ ከዛሬ ጀምሮ እንዳሰር ያሉኝ። እቃዬን ይዤ ወደ ቤት የገባው ማሻላ እንኳን ይዤ የገባው ማለት የተቸገርኩበት ኢኮኖሚያዊ ነው። እርግጥ ነው ኢኮኖሚያዊ ተቸግሬ ነፍሴን አዳንኩበት ማለት ነው። ምክንያቱም እነሱ ከስራ ባያባርሩኝ ስራውን ባልተው ቁጭ ብዬ ከልጆቼ ጋር አላነብም ነበረ። ቁጭ ብዬ እኔ ማነኝ የሚለው ጥያቄ አይኖረኝም ነበረ። ጓደኛዬ ተወችኝ። በጣም የምወዳት ጓደኛ አለችኝና እሷ ተወችኝ ብዬ በጣም ተጨንቄ ነበር የሆነ ሰዓት ላይ ማለት ነው። ከዛ በኋላ እሷ እኔ ሲወልድስ ብገባ ትገባልኛለች የሚል ጥያቄ ደግሞ ወደ ውስጥ መጣ። የፈለገ ከሰው ጋር ብትዋደጂ ከሰው ጋር የፈለገ ብትቀራረቢ ምድር ላይ ነው እንጂ ሀይራን ላይ አይደለም።
ስለዚህ እኔ ደግሞ ማትረፍ ያለብኝ የምድርን ሳይሆን የላይኛውን ስለሆነ ትክክለኛውን መንገድ በቃ ቀጥተኛውን መንገድ ምራኝ። እኔ ማነኝ? አስተዳደጌ በነገራችን ላይ ረዥም ዓመት ያው በጴንጤ ህይወት ውስጥ ነው ያደኩት። ከስር መሰረቴ ራሴን ሳቀው ፕሮቴስታንት ህይወት ላይ ነው ያወቅኩት። ምክንያቱም ቤተሰቦቼ እንዳለ ፕሮቴስታንቶች ናቸው። ከቤተሰቦቼ አባቴ ብቻ ገብርኤል ጽዋ ይጠጣልና ኦርቶዶክስ ነው እሱ። ከዛ በኋላ ወደ ትዳር ስመጣ ኦርቶዶክስ ሆንኩኝ ማለት ነው። ምክንያቱም አባቴንም ተከትዬ ገብርኤል ስለሚሄድ ከዛ ያው ኦርቶዶክስ ሆንኩኝ። በኦርቶዶክስ እምነት ውስጥ ያው በጣም ጎበዝም ባልባል ብቻ በቤተ ክርስቲያን ዙሪያ የምሳተፋቸው ነገሮች ነበሩኝ። እንደ ሰበካ ጉባኤ፣ ማህበረ ቅዱሳን ላይ ምናምን እንደገና ደግሞ ሶስቱ መንታ ማህበረ ቅዱሳን እርዳታ ጀመረልኝ ማለት ነው ለሶስቱ መንታ ህፃናቶች ብሎ ልክ ከድጃና ኢንቲሳር መስለማቸውን ሲሰሙ ወይ ልጆችሽን እንትን በይ መልሽ ወደ እምነታቸው ወይ ደግሞ እርዳታውን እናቆማለን አሉ። አይ ልጆቼን አልመልስም ነው ያልኩት። በነገራችን ላይ የእነሱም አባባል ለእኔም ጥንካሬ ነው ነኝ። በቃ ብዙ ፈተናዎች በዙ። ፈተናዎቼ ግን መንገዴን አስተካከሉልኝ፣ መንገዴን አቀኑልኝ፣ በቃ ሀይራዬን አቀኑልኝ። ነገሩ ያላየኋቸው ብዙ ነገሮችን አየሁኝ እና ብዙም ጥያቄም ጠየኳቸው፣ መላሽ አጣሁ። ወላሁላ እንደዚህ የሆነ ቤት ገብቼ የንጽጽር ቤት የሙስሊም ቤት ነውና የንጽጽር እየጠየኩኝ እያለ በጣም በቃ አንዷ ከስሮና በጣም በቃ እንትን ስትለኝ ይሻልኩኝና ኦርቶዶክስ ቤት ሄድኩና ጠየኳቸው። ሊመልሱልኝ አልቻሉም። ለመሳደብ ምናምን ሲል መሳደብ እኮ መልስ አይሆንም፣ እባካችሁ የምትመልሱልኝ ከሆነ መልሱኝ። ልጆቼ ሄደዋል፣ ልጆቼ መመለስ አልችልም። እኔ ግን አሁንም ቢሆን 75% ልቤ ሄዷል። ስለዚህ ያንን 75% የሚያጠፋ ንግግር ነገሩኝ፣ የሚያጠፋ መልስ መልሱልኝ አልኩኝ። የሚመልስልኝ ሰው አጣሁኝ። ማለት በአንዳንዴ ተቆጥተን ስለተናገርን መልስ እየመለሰን አይደለም፣ ወይ ደግሞ ጮኸን ወይ እንትን ስላለን መልስ እየመለስን ይመስለናል፣ ግን አይደለም። አንዳንዴ አለማወቃችንንም ነው ጮኸን ስንናገር የምናሳውቀው። ስለዚህ ጥያቄዎቼ ሊመለሱልኝ አልቻሉም። ይልቁኑ ጥያቄውን ከመመለስ ይልቅ ማራቅን፣ ማግለልን የመረጡት ማለት ነው። ማራቅን፣ ማግለልን፣ የሆነ በቃ መሳደብን። ልጆቹን ሸጥሻቸው ወይ ልጆቹን ለባል ብለሽ ነው ወይ ልጆቹን እንደዚህ አድርገሽ ነው ወይ አይደለም፣ በቃ እንደዚህ ነው፣ እውነቱ ገብቷቸው ነው። በቃ ከአንድ አላህ ውጪ አምላክ የለም ብለዋል። ስለዚህ አምላካቸው አላህ ነው። እነሱ ትክክለኛና ቀጥተኛ ከሆነ እነሱን ቀጥተኛውን መንገድ እየመራ እኔንም ይምራኝ። ስለዚህ ስሜ እኔ ማንኝ ነው፣ ማንነቴን እስካቅ ድረስ በቃ ያው በዚህ አይነት ሁኔታ ውስጥ እየቀጠልኩ ከዛ ያው መጨረሻ ሰዓት ላይ ደረስኩኝ። ማሻአላ ልጆችም ያው ይመልሱልኛል። በተለይ ኢንቲሳር በጣም ጎበዝ ልጅ ሆናለች ከምትጠበቀው በላይ ማለት ነው። በጣም በቃ እና ቁጭ አርጋ ታስጠናኛለች እንደ ሕፃን ልጅ። እኔ ትንሽ የመርሳት ችግር አለብኝ አዲስዬ። ያው ነግሬሽም ከሆነ እነዚህ ህፃናት ልጆችን ስወልድ ደም መርጋት አጋጥሞኝ ነበርና ያ ደም መርጋት አልጠፋልኝም እና ዋይፋይንና ሃይፓሪንና ዋይፋይን የሚባል መድኃኒቶች ወስዳለሁ እና እሱ መድኃኒት የመርሳት ችግርን ያመጣል። ያው ምናልባት አንቺም ነርስ ስለሆንሽ ዶክተርነትን ስለተማርሽው ታውቂዋለሽ። እና ቶሎ እረሳለሁ። ቶሎ መርሳቴ ደግሞ ለእኔ ጥቅሜ ነው የምለው። ምክንያቱም ቂመኛ አትሆኝበት። በቃ መርሳት ማለት በቃ ቂመኛ አትሆኝም። አሁን ፋሲካ ዓመት ባልን በጣም በቃ ክፉ ልምድ ለምደናል። ኦርቶዶክስ እያለን በደንብ ነው ማከብረው ምናምን። በነገራችን ላይ ዛሬ ዳግማዊ ትንሣኤ ነበርና በዳግማዊ ትንሣኤ ምድር እኔ በቃ የተጠራውበት ቀን ራሱ ገራሚ ቀን ነው።
እና በቃ ለእኔ ሁላ ይገርመኛል። የዛሬዋ ቀን ለእኔ የተለየች ናት፣ የተፈጠርኩባት ቀን ናት። እና ማሻላ ደስ ይላል። በቃ እኔ ምን ልል እንደምችል አላውቅም። እና ፋሲካን ከማለት ቤተሰቦቼ ጋር ደውዬ እንዴት ነው በእኔ ስልክ አላነሳ ሲሉኝ የሆነ ሳፋሪኮም ገዛሁኝና በሳፋሪኮም ደውዬ እንኳን አደረሳችሁ ምናምን ስል ውይ ሙስሊም አይደለሽ እንዴ የታውቂዋለሽ ምናምን አሉኝ ማለት ነው። ከዛ በቃ እሺ እንዳፋችሁ ያድርግልኝ አልኳቸው። የዛሬ ሳምንት ማለት ነው። እንዳፋችሁ ያድርግልኝ በቃ አልኩኝና ያው አመት ባልን ሁላ በቃ ደስ በማይል ሁኔታ ነው ያሳለፍኩት። ማሻላ ገና ብዙ አመት ባሎች አረፋም አለ፣ ገና ረመዳንንም እጾማለሁ። ከዚህ በኋላ ብዙ ነገሮች አሉ። ማሻላ ያለፈው አለፈ፣ ደስ ይላል። ብቻ በቃ ደስ በሚል በጥሩ ሁኔታ ዛሬ ላይ እኔ ዛሬ በተለይ በቃ ዛሬ የተደሰቱ ትላንትና ነው የወሰንኩትኝ። ትላንትና ለአንዴና ለመጨረሻ ጊዜ የሆነ ማደርገው ነገር ስለነበረኝ ቶፊቅ ቤት ነው ምናምን ገብቼ ነበር። ቶፊቅ ትላንት ከአንቺ ጋር ሲያወራ የነበረው ልጅ ጋርና እስኪ ዱአ አድርጉልኝ ዛሬ የሆነ ጉዳይ አለኝ አልኳቸው። በቃ ያንን ጉዳይ አስተካከልኩኝና ያው ብዙም ባይስተካከልም ይሁን ዛሬ ላይ ግን በጠዋቱ አሚናን ሳገኛት አሚንዬ በቃ የዛሬ ቀን ማለት እንድታልፈኝ አልፈልግም። በእርግጥ አሚንም ደክሟት ነበረ ምናምን ግን በቃ እንዲያልፈኝ አልፈለኩም። ለምን እንደሆነ አላውቅም። ውስጤ አሁን አለኝና በቃ አሁን ነው ሻሃዳ መያዝ የምፈልገው አልኳትኝ። ለእናንተም ሼር አደረኩኝ። ያው እንግዲህ አፉ በይኝ አላየሽውም። ሻሃዳዬን ዛሬ ይዣለሁ። በጣም በቃ የተለየ ደስታ ነው የተሰማኝ። አሁን ቅድም እንደውም ክያ ያው ኢንቲሳር ሰላም አለይኩም ስትለኝ ወአለይኩም ሰላም ወበረከቱን ያልኩሽ ከዛ አረ እንደሱ አይደለም የሚባለው እያለች እያስተማረችኝ ነው። እንግዲህ አሁን ትንሽ ያው ይከብደኛል ለትንሽ ቀን እና ደግሞ እንትን ሰሞኑን ያው እነ ኢንቲሳርን ከዛሬ ጀምሮ አባት ነኝ ብሎ የተቀበላቸው አንድ ብሩክ የሚባል ወንድማችን በጣም የምወደው ማከብረው አርፎ ነበርና ዛሬ የሱ እናት ጋር ሄደን የሱን እናት ናት ደውዬ በቃ ሻሃዳ እንድታስይዥኝ እፈልጋለሁ ብዬ ከአሚና ጋር ሆና ሻሃዳ ያስያዘችኝና ለእኔ ዛሬ ልዩ ቀን ነበረችና አሁን ደግሞ እሷ ጋር ሄጄ አወራዋትና ያው ሰላም አለይኩም ስትለኝ ወአለይኩም ሰላም አልኩና አውርቻት ከዛ የሆነ ሰዓት እያወራዋት እያለ አረ ማርያምን እንደሱ አይደለም አልኩት እና ድንግጥ አልኩኝ። ከዛ በኋላ አይ አትደንግጪ ይሄ እኮ ቀስ እያልሽ ነው እንትን የምትይው ምናምን አለችኝና ያው እንግዲህ አላህ የሂዳያውን ጨርቅ እንዲያለብሰኝ እናንተም ዱአ አድርጉልኝ። አይባልም ኢንቲሳር አጠገብ የሆናት አስንትን ትለኛለች እና ያው እንግዲህ በጣም ደስ ይል ነበረ። አዲስዬ በጣም ለፍተሻል እህቴ፣ ዱአ አድርገሻል። ሁሌም በቃ አንቺ ጀግና እናት ነሽ፣ አላህ ይወፍቅሽ ብለሽ ሁሌ ነው አላህ እንዲወፍቀኝ ዱአ የምታደርጊው። ያው ዱአሽ ተሰምቷል እህቴ። በዱንያ ብቻ ሳይሆን አሁን በሀይራም እህትሽ ነኝ። ማሻአላ ከዚህ በኋላ ደግሞ እኔ በስነ ስርዓት ሰላቴን የምሰግድ ቁርአኔን የምቀራ ቁርአኔን የማከትም አላህ የሚደሰትባት የአላህ ባሪያ ትሁት ባሪያ በቃ አላህን ሳገለግል የምኖር ያድርገኝ። ሌላ ምንም አልፈልግም። ያው እንግዲህ እሱ በዛሬው ቀን አላህ መንገዱን የአላህ መንገድን ዛሬ አላህ ወፍቆኛል። እንግዲህ ሞቴም በአላህ ቤት ይሁን። እሱን ዱአ አድርጉልኝ። አንዴ ገብቻለሁ አልወጣበት። በቃ ምንም አይነት ነገር ከቤቱ አያርቀኝ እና በዱአችሁ አስቡኝ እና ይሄ ነው ያለኝ ነገር እንግዲህ እና ሁላችሁንም አሜን 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 አሜን። ላይክ ሶ ሃፒ አትሊስት ቃላቶችን ያስጠፋሽብኝ። ያው በውስጥም በውጭ ማውርተናል። ብዙ ነገሮችን እንድትጸና ያደረግናቸው ላይክ ነገሮችን እንድትጠይቅ ነበር ማበረታታት እንዳታቆሚ እና እኔ ማንነኝ ሲል ስማ ሁሉ እንዴት ደስ እንዳለኝ ከዛ ከንትን ይልቅ ራሷን ጥያቄ ውስጥ ገብታ ቤተሰባችን ነች ኦልሬዲ ባትሰልምም በጣም ከምናከብራቸው
የዘመኑ ድንቅ እናቶች ውስጥ መሀል ነበርሽ። ስለዚህ ገኒ እንትን ማለት ከባድ ነበር በዘመናችን አለሁኝ የለሁኝ ጭራሹን አልነበርኩም ማለት አለ። ኦኬ እሺ ሶሪ። የዘመናችን ድንቅ እናት ነሽና አላሁ አክበር አላሁ አክበር አላሁ አክበር። ቅድም ሚስ ባደርግም በጣም ቅርብ ይለኝም አትሊስት ግን መተሽ የመጀመሪያ ሼር ስላረግሽኝ ላይፍሽንም ጥያቄዎቼ ብዙ ናቸው፣ በጣም ብዙ። ግን ደስታዬ በጣም የላቀ ነው ከጥያቄ ይልቅ። I can't express it. ያው ፊቴ ሁሉ ጥርስ ሆኗል። I don't know how to stop ፈገግ ማለት ማቆም አቅቶኛልና ከዚህ ዲዘርቭ የሚያደርጉ ሰዎች አሉን እስልምናና ጊዜው ሳይድ ባገኘሹ ብዬ ከመመኛቸው ዱዓ ማድረግ ቀናድዳለሁ። እንደው አላህ ያንን መልሷን በመለሰን ባገኘችና ላይክ እኩል በሆነ ቤትሽ ሙሉ እንዲሆን ማለት ከዛ አንቺ ለፍተሻል ለልጆች እንደዚህ አይነት የልጆቹ ምርጫ የሚያከብር እናት deserve to have at least ሰላም ውስጥ ሰላም ይገባሽ ነበርና እንኳን ወደ እስልምና መጣሽ እህታችን። አላህ ያጽናሽ። አብረንም እንማራለን እንቀጥላለን። በጣም ደስ የሚል ዜና ነው ነገርሽኝ። ያው ጥያቄዎች አሉ ሰው በፊት ላይ አሁን መጠየቅ ስላለብኝ ነው አውቃለሁ፣ ግን መጠየቅ ያው እንደ ኢንተርቪው መሆኑ ካልቀረ የበፊት ሃይማኖትሽን ታቂው ነበረ ወይ? ምን ምን እንደሚመለክ ምን ስርዓቶች እንዳሉ ህይወቱ ተስማምቶሽ የምትኖሪበት ስለነበረ ታቂው ነበረ ወይስ ምን ምን እንደሚመለክ ታቂ ነበረ የሚለውን ጥያቄ ትመልሽልንና ከዚህ የልጆች የቤተሰቦችን ወደ ኋላ ስለሄድሽ እዚህኛውን እምነት ከመምጣት ያለውን እናቅሻለን ብዙዎቻችን እሱንም ታካትችልናል። ሶ እዛ ጋር ያለውን አምላክ ኢየሱስ ክርስቶስን ያው በሁለቱም ሃይማኖት እኔም ስለማውቀው ቤተሰቦቼ ፕሮቴስታንትም ኦርቶዶክሶችም ውስጥ ስላሉ ምን ያህል ፍቅር ያላቸው የኢየሱስ ክርስቶስና የድንግል ማርያም ፍቅር እንዴት ቀለለሽ? ከዚህ ድንግል ማርያም ብለው አለመጥራት ቅድም እንዳልሹ ማርያምን ብሎ ከመማል ያለፈ ውስጣቸው የገባ ነው። ልክ ፕሮቴስታንቶች ኢየሱስ ስትይ ልክ ሁለቱን አታችመንት የሌሉ ይመስላቸዋል። እስልምና ላይ ነው የተለያዩ ስለሚመስላቸው አንድ ያ ፕሮብለም አለ። ሁለተኛ እንዴት ያ አምላክ አይደሉም ብለሽ ቀለለሽ? አንደኛ። ሁለተኛ ደረጃ የቤዚክ እስልምና ጥያቄዎች ብለሽ ያነሳሻቸው ማለት ጥያቄ አልነበረኝም ብለሻል የሆነ ጊዜ በኋላ የጥያቄዎችሽ መልስ በእስልምና ምን ምን ይመስል ነበር? ሁለቱን ኮምፔር አድርገሽልን ከዛ ወደዚህ ትራንስፎርም ያደረግሽባቸው መንገድ ብናያቸው የሆነ ሰው ቢማርባቸው በሚል ያለፈው ህይወትሽ ውስጥ የነበሩትን አምልኮቶች ስርዓቶች ታቂያቸው ነበር ወይስ ሳታቂ ነው ወደዚህ መጣሽው የሚለውን ክሊር ለማድረግ ነው። ቴንክ ዩ። ቀጥይልን ገኒ። አይ ማለት የተሰጠንን ያው አንድ ቤት ውስጥ ስትኖር የተሰጠሽን የምትቀበዩና ከልጅነታችን ጀምረን የተሰጠኝን ነው ተቀብዬ ኖርኩት። የተሰጠኝ ምንድነው? ኢየሱስ ክርስቶስ ጌታ ነው፣ ማርያም ደግሞ አማላጅ ናት፣ ልጇ ነው የሚለውን ነው ተቀብዬ የመጣሁት። እስከ ዛሬም ሳመልክ የነበረው ክርስቶስ ኢየሱስ ለኔ ጌታዬ ነው የሚለውን ነው። ግን ያው አንድ ጌታ ከሆነ መቶ ምድር ላይ መሰቀልን አስፈላጊ አይደለም። ከተሰቀለ ደግሞ ለምን እኔ ኃጢአተኛ ሆናለሁ? ይሄንን ነው አሁን ማንም ሊመልስልኝ ያልቻለው። ኦርቶዶክስ ቤትም ተደጋጋሚ ጠይቄያለሁ። ለኔ ብሎ አሁን ለኔ ብሎ እንደተሰቀለ ነው ስማር የመጣሁት። የኔን ኃጢአት ለኃጢአተኞች እንጂ ለጻድቃን አልመጣሁም ብሏል። ስለዚህ ለኃጢአተኞች ከመጣ ለኔ ከመጣ እኔ ኃጢአተኛ ነኝ አይደል? የኔ ኃጢአት በቃ በሱ ሞት ከተሻረ እኔ ኃጢአተኛ አይደለሁም ማለት ነው። ስለዚህ መሞትን ከሞተልኝ ለምንድን ነው ኃጢአተኛ ልሆን የምችለው? እና ብዙ አይነት ጥያቄዎች ነበሩ። እንደገና ደግሞ ምስል አይደለምን በምስል አይደለይ ሰው የሰራውን አንድ ኢንጂነር ወይ ደግሞ ግንበኛ የሰራውን ግንብ በመሳለም ዙሪያ እና ያው የሚሰጡሽ ነገር ከመጽሐፍ ቅዱስ እንኳን አውጥተው አይደለም የሚሰጡሽ፣ የሆነ የሚጽፉት እንትኖች ቄሶች የጻፉትን ነው አንስተው የሚሰጡሽና ያ ነገር ስለሆነ መልሳቸው በቃ ትክክል አለመሆኑን በደንብ ነው እኔ የገባኝ። ምክንያቱም በደንብ ስማረው ስለነበረ ማለት ነው።
እኔ በደንብ በቃ እየጠየኩም መልስም ሳጣም ከመጽሐፍ ቅዱስ ጋር ቁርአንን እያያያዝኩኝ ስመልስ ልጄም ስትመልስልኝ ምንም ስንል በቃ ስንማማር እነሱም ሲመልሱልኝ በዚህ ውስጥ ራሴን አግኝቻለሁ። እኔ ማን ነኝ ብዬ ጠየቅኩኝ። እኔነቴን አገኘው ማሻአላህ። እና ያው በጣም እንትን ነው ሲጀመር እኮ አንድ እውነት ምን አለ መሰልሽ እዚህ ጋር ማንም ሰው ሲፈጠር እኔ አሁን ባለፈውም ይሄ ነገር ነው ያስጠየቀኝ። እስከ መከሰስ ደርሻለሁ። አዲስዬ ነግሬሻለሁ። ዛሬ ላይ እኔ የብሩክ ሐዘን አልወጣም ያለኝ ራሱ በዚህ ጉዳይ በጣም ብዙ ነገር አውርተናል። እና ሰው ሲፈጠር ሙስሊም ሆኖ ተፈጠረ ብዬ ስልክ ገባብኝ። ቆይ ይቅርታ መልሽ፣ ችግር የለውም። እናንተ ታፕታፕ ሼር ኮፒ ሊንክ የማታደርጉት ነገር ብቻችሁን ሰምታችሁ ዋጥ አድርገን ግን አብረን አይደል እንዴ ሼር ኮፒ ሊንክ አድርግ። ተመስጣችኋል። ሼር እያደረጋችሁ አይታየኝም። ሼር እያደረጋችሁ አይታየኝ። ሰሙ ቴንክ ዩ እንቲ ሰርቨሩን ዝግልኝ እና ብዙ ነገር ተብያለው። እስከ መከሰስ ደርሻለሁ። ማሻአላ የተከሰስኩበትም አልተሸነፍኩበትም። ፍርድ ቤት ማድረስ ስላቃታቸው እዚሁ ብቻ ጨቆኑኝ፣ ገፉኝ። ሌላ ምንም ሊያደርጉኝ አልቻሉም። ስለዚህ ያው አሁንም ደግሜ የምናገረው ያው እንግዲህ ቢጎረብጣቸውም የሚዋጡት እንደፈለጉ ያድርጉት። ማናችንም ግን ምድር ላይ ስንፈጠር ሙስሊም ሆነን ነው የምንፈጠረው። የትኛውም ወንድም ሆነ ሴት ክር አርጎ የሚፈጠር የለም። ክር አርጎ የሚፈጠር ማንም የለም። አንገቱ ላይ መስቀል አንጠልጥሎ የተፈጠረ ሰው ካለ እኔ አልሰማውም፣ እስከዛሬም አላየሁም ነው። ማናችንም ስንፈጠር ሙስሊም ሆነን የተፈጠር ነው። አንድ ነገር ልንገርሽ አዲስዬ፣ በጣም የሚገርመኝን ማለት ነው። ወለድኩና አራስ ቤት ተኛሁኝ። ከዛ ክርስቲያን ነኝ ማለት ነው፣ ኦርቶዶክስ ነኝ። ወልጄ ተኛሁኝና በርዝጌንጅ ወልጄ ተኛሁና አሁን የሙስሊም ምግብ መጣል። ከዛ በኋላ አይ እኔ አልበላም አልኩ። እንዴ አሁን እኮ አንቺ ሙስሊም ነሽ ለምንድን ነው የማትበይው አሉ። እንዴ እንዴት ነው ሙስሊም ሆንኩት? እኔ ኦርቶዶክስ ነኝ። እንግዲህ ልጆኜ ነው የወለድኩት በልጅነት የመጀመሪያ ልጄን ስወልድ ማለት እና እንዴ እኔ ኦርቶዶክስ ነኝ፣ እኔ የሙስሊም ምግብ አልበላም ብዬ ስለ ኧረ አንቺ ሙስሊም ነሽ ክርስትና ስትጠመቂ ነው ክርስቲያን የምትሆኚው። ስለዚህ ገና 80 ቀን አልሞላሽም፣ በ80 ቀንሽ ነው ክርስቲያን የምትሆኚው። አሁን የተሰጠሽን ምግብ ቢ ሀርብሮብ የለም ቂቤ ተቀቢ፣ የተሰጠሽን ስጋ ነው ምንድነው የለም ቢ አሉ። አሃ ሙስሊም ነሽ ማለት ብዬ ስል በቃ ክርስቲያን የምትሆኚው ሰወልድ ሙስሊም መሆኔን ካመኑበት እኔም ልጄም ሙስሊም መሆናችንን ካመኑበት ክርስትና ስንነሳ ክርስቲያን መሆናችንን ካመኑበት ስንፈጠርስ ሙስሊም መሆናችንን ለምን አላመኑበትም? ሙስሊም ነን እኮ ስንፈጠርም በቃ። ስለዚህ ክርስትና ሳካል ተነሳው ክርስቲያን ካልሆንኩኝ ማንም ሰው ቤተሰቡ የሰጠውን ሃይማኖት እንጂ የሚቀበለው ከላይ ግን መጀመሪያ የተሰጠን እምነት ሙስሊም ነው። ሁላችንም ስንፈጠር ከላይ ሙስሊም ነው፣ ባዶ ነው። ስለዚህ አሁን በዚች አባባል ነው ብዙ ደረጃ ያደረሱኝ። እንግዲህ ከዚህም በኋላ ምንም ነገር ቢያደርጉ ያው አብረን እንወጣዋለን ብዬ አስባለሁ። ሪከርድ ማድረጋቸውና እችን ነገር መልቀቃቸው ያው ሌላ ነገር ማድረሳቸው አይቀርም። ኢንሻአላህ እንግዲህ እናንተም ከጎኔ ትሆናላችሁ ለሚመጣው ነገር እና ይሄ ነውና አላመንበትም እንጂ ሁላችንም በቃ ሙስሊሞች ነን። እና እኔ ወደ ተፈጠርኩበት እምነት ዛሬ አላህ የተፈጠርሽበት ይሄ ነው ብሎ ስለወፈቀኝ በቃ ማሻአላህ አላህዬን አከብረዋለሁ፣ ወደዋለሁ። በቃ ሌላ ምንም አይደለም።
ዋው በጣም ገራሚ ጀግና ነሽ። ላይክ ጥሩ ጠይቀሽ የማላውቀውን ነገር ነው ያሳወቅሽኝ። አትሊስት አይ ቲንክ ያ ጸበል ምናምን ቤታቸው አብትተው የሚጠምቋቸው ክርስትና እንደ አዲስ ለማስነሳት ነው ማለት ነው። ላይክ መውለድ ኃጢአተኛ ያደርጋል ማለት ነው። ልጅ መውለድ ላይክ ሶ ኮንፊውዚንግ ደንግጫለሁ። ለማንኛውም ወልደሽ እኮ ይኸውልሽ ወልደሽ ያ በ5 ቀንሽ ተወልዶ በ5 ቀኑ ንስሐ አባት መጥቶ ቤቱን ይረጫል፣ ግቢውን ይረጫል። ካለበለዚያ ካልተረጨ ቤተክርስቲያን የምትሄድ እናት ገብታ እኮ እንኳን ማርያም ማረችሽ አትልሽም። ከውጭ በር ላይ ቁጭ ብላ ነው እንጂ ቤትሽ ውስጥ አትገባ። እኔ ዛሬ ነው እኮ ልብ ሰጥቶኝ የልጆቼ መስለም ነው ወደ ራሴ እንድመለስ ያደረገኝ። ብዙ ነገሮቼን አየሁበት፣ ብዙ ነገር አስተዋልኩበት። ከመጀመሪያ ልጅ ስወልድ ማን ምን ብሎ ነበረ አልኩ። የሆነ ነገር ማስታውሰው ነገር ይኖራል። ብዙም ያው የመርሳት ችግሩ ያን ያህልም አይደለም እና የምታስታውሹ ነገር አለ። ከዛ በኋላ ደግሞ ሁለተኛ ልጆችን ስወልድ እነዚህ ህፃናቶችን ስወልድ እንዴት ነበረ? ማን ገብቶ ነበረ እቤት? ለምንድን ነው አንገባም ያሉኝ? ይህንን ሁሉ ጥያቄ ደግሞ መልሼ ለአባቶች ጠየኩኝ። ከዛ በኋላ አይ ብለው መልሳቸው ደግሞ የማይዋጥልኝ ነገር ሆነ። ስለዚህ ያው ሁሉም ያምንበታል፣ ስንወለድ ሙስሊሞች ነን። ያው እናታችን በሰጠችን እምነት እንከተላለን። ሙስሊም ከሆነች እስልምናን አስቀጥላ ትከተላለች፣ ኦርቶዶክስም ከሆነች ኦርቶዶክስነቷን ታስከትላለች። ጴንጤም እኮ አያስጠምቅም በነገራችን ላይ። እሱም ካደገ ከ7 ዓመት በኋላ ነው ማስጠመቅ የሚችለው መማር የሚችለው እና በቃ ስለዚህ ብዬ ያለውን ነገር ያው ከራሴ ጋር ብዙ ነገር አወራው። እኔ ማነኝ አልኩኝ፣ እኔነቴን አገኘው። እኔ የአላህ ባሪያ ነኝ በቃ። ስለዚህ አላህ ወደ ፈጠረኝ እምነት መልሶ ወፍቆኛል። ማሻአላህ የሚገርም ነው። አላሁ አክበር አላሁ አክበር። የሚገርም ነው። ላይክ አይ ሃቭ ኖ ወርድስ። በጣም ጎበዝ ነሽ። እኔ እንደዚህ አይነት ነገሮችን አናስተውላቸውም። ላይክ እንዳልኩሽ ነው። ብዙዎቹን አብረሽ ከልጆች ጋር ስለ እስልምና እየተማርሽ ስለነበረ ደባስቱ ማንት ስለ እስልምና ያወቅሻቸውን ነገሮች ብታካፊን ሞር ደስ ይለኛል። ያው ክርስትናውን እንዳልሽው በምጠይቂያቸው ጊዜ አንድ ጥያቄ ነበረኝ ብለሽ ያልሽው ነገር ምንድን ነበር? አንዴ ስንገናኝ አንዲት ጥያቄ ቀርታኛለች። እሷ ያልሻት ጥያቄ ምን ነበረች? ክርስትና ነው። በክርስትና ይቺ ነበረች በቃ ይቺ ነበረች ጥያቄ። አንቺን እኔ ልመልስልሽ ስትይኝ አይ አንቺ እንኳን የምታውቂው አይደለም ወይ ደግሞ ላትመልሽልኝ ትችያለሽ አላልኩሽም? ይቺ ነበረች በቃ ይቺ ጥያቄ ነበረች። ለምንድን ነው አሁን ያልኳት ማለት ነው። ለምንድን ነው ሴት ልጅ ከወለደች በኋላ ከነ ልጇ ሙስሊም ነሽ የምትባለው? ከዛ በኋላ ከክርስትና በኋላ ነው እምነት የሚኖራት። ስለዚህ አባ ይሄንን ነገር ለምንድን ነው እችን ነገር መልስ ስጡኝ። ልጁም ሲወለድ ሙስሊም ነው ከተባለ እኔም ደግሞ ስወልድ በመውለዴ ሙስሊም ከሆንኩኝ ታዲያ ስፈጠር ሙስሊም ነበርኩኝ ማለት ነው። ስለዚህ ለምንድን ነው የምትለዋን ነገር ነበረ እንትን ያልኩትኝ። ያው በቂ ማብራሪያ አልሰጡኝም፣ ምክንያቱም መልሱን ራሳቸው ማያውቁትም። ያው የራሳቸው እንትን ነው። ብቻ ለእኔ በራሴ መንገድ ወደ ቀጥተኛው መንገድ የምመራበት ጥያቄ መሆናልኛለች። ብዙ ጥያቄዎች ነበሩኝ፣ ያው ጠይቄያቸዋለሁ። የተመለሰም አለ፣ እርግጥ ነው የተመለሰም አለ፣ ያልተመለሰም አለ። በደፈናውም ደግሞ የሆነ በቃ አለ አይደለ ጥያቄን በጥያቄ ወይ ጥያቄን በማወናበድም የተመለሰልኝ አለ። ማሻአላ ብቻ እኔን ወደ ቀጥተኛ መንገድ የሚመራኝ ሆኗል ሁሉም ነገር። የልጆቼ እስልምናን መከተል ወይ ደግሞ የልጆቼ እንትን ማለት መስለም በቃ ቤቴ ውስጥ ብዙ ነገሮችን አሁን እንግዲህ ደስ ከሚለው ነገር አንዱ ልጆቼ እስልምና ስለተቀበሉ በጣም ደስተኛ ነኝ ምናምን ብዬ
የሰለምቴዎች ግሩፕ ላይ ቪዲዮ አይተሻል አይደል አዲስዬ? እና እሱን አባባሌን በጣም ብዙ ሰዎች ተቃውመውኛል። በጣም በቃ ምን ልበልሽ በህይወቴ በቃ ያለሷ መኖር አልችልም ብዬ የማስባቸው ቤተሰቦቼ ወይ ደግሞ ያለነሱ እንዴት ሆናለሁ ብዬ ያልኳቸው ሁሉ ፊታቸውን አዙረውብኝ አሳይተውኛል። ካልሰራው ልጆቼን ምን አበላለው፣ ወይኔ ጉዴ ምን ሆናለው ብዬ ያልኩት ሁሉ ከስራ እስከ መባረር እና አሁን ቁጭ ብዬ እስከ መዋል ደረጃ ደርሻለሁ። ማሻአላ ግን እንደዛ ሞኝ ምንም እንትን የሚል ነገር የለም። ዱንያ ዱንያ ናት። ስትፈልግ ትመጣለች፣ ስትፈልግ ትሄዳለች። ምንም የምትሆነው ነገር የለም። ዋናው ሀይራው ነው እና እኔ ሀይራዬን አትርፌያለሁ። ማሻአላ ከዚህ በኋላ ምንም አያስጨንቀኝም። ሰላም ነኝ። ደግሞ በጣም ደስ ያለኝ ነገር ማለት ነው ትንንሽ ልጆች አሉኝ። የ8 ዓመትና መንታዎቹ 5ኛ ዓመታቸው ነውና አስበሽዋል? አሁን እነሱ ከዚህ እድሜያቸው ጀምረው ቁርአን ሲቀሩ አስበሻቸዋል? አሁን እነሱ በቃ መስጊድ ምናምን ሲሄዱ በቃ እና ይሄንን ነገር ቅድም እያሰብኩት አለቀስኩኝ። በእውነት ነው የምላችሁ። ወይኔ ብዬ በቃ ገና አንዴ እመለሳለሁ። እሺ ቆይ እንትን መጥቶብኝ ነው። እስከዛ ሪከርድ ላይ ስለሆነ አንቺ ቀጥይ፣ አውሪያቸው። አንዋር አለ ቀጥሎ አንዴ እና ልጆቼ 30 ጁዝ ጨረሱ፣ ቁርአን ቀርተው ከተሙ ምናምን ብዬ ያው ስለ ልጆቼ እንትን ስለ ራሱ ምን ያህል ውስጥ በቃ ደስተኛ እንደሚሆን ውስጥ እንትን እንደሚል መቼም ያው ደስ ይላል። ብቻ ማሻአላህ ማሻአላህ በቃ እኔ እንጃ እኔ ቤት የገባ ሁሉም ቤት እውነት እኔ ጋር የገባ ደስታ፣ እኔ ጋር የገባ ፍቅር፣ እኔ ጋር የገባ ሰላም፣ እኔ ጋር የገባ አላህ ከነበረከቱ ሁሉም ጋር ይግባ። እውነት ማንም ይሄንን ሳያይ ባይሞት፣ ማንም ሙስሊም ሳይሆን ባይሞት ደስ ይለኛል። እና ያው እንግዲህ በዱዓ ነው ሁሉ ነገር እና ያው ለእኔም ዱዓ አድርጉልኝ እና ሁላችሁንም ወዳችኋለሁ። የአላህ ባሮች፣ የአላህ ቤተሰቦች፣ ወንድም እህቶቼ ሁላችሁንም ወዳችኋለሁ። አንዋር አንተ ደግሞ አውራ። ምን ተቀየረልሽ ወይ? አልተቀየረም። ሀጂ ነው ሼኪ ኢንቲሳር ሼኪ ነው ሀጂ ዮሐንስም አሉ አይደል? እሳቸውና ኮቻሚና ነበሩ እና ሻሃዳ ያስያዙኝ። ባይቀየርም ችግር የለውም ብለው ነው ያልተቀየረው እና አልተቀየረም። ስሜ ገነት ነው። ስሜ ገነት ነው፣ አልተቀየረም። ያው ባይቀየርም ችግር የለውም ስላሉ ነው እንጂ እኔ ቢቀየርም ባይቀየርም ከስሙ ጋር ምንም ችግር የለብኝም። ቃል ናት እንዴ? ባለፈው ለልጆች የሰለሙት? አዎ ቃል ነኝ። ዛሬ ይኸው እኔ ወደ ቀጥተኛው መንገድ መጥቻለሁ። ሻሃዳ ስትይዥ ምን ተሰማሽ? በጣም ደስታ። በስማ አፉ በሉኝ እሺ። ቢስሚላሂ ነው ማለት ያለብኝና በስማ ማልኩኝ። ያው እስክለምድ ድረስ ታገሱኝ እና በጣም ደስ የሚል ስሜት በቃ የሆነ ነገር ከጭንቅላቴ ላይ ውርድ ነው ያለው። የሆነ ጭንቅላቴን ጥምጥም አድርጎ ያዘኝ ነገር ሲፈታ አይነት ስሜት ነው የተሰማኝና ብርድ ሁሉ ብሎ የነበረ አልሐምዱሊላህ በጣም ደስ የሚል ስሜት ነው የተሰማኝ። አካውንት ካለሽ አካውንቴ እንትን ላይ ያለ እዚሁ አካውንት እንትን ላይ ያለ ፕሮፋይሌ ጋር አካውንት ያለ ልታግዙኝ የምትፈልጉ ያው እንደነገርኳችሁ 6 ልጆች ማሳድግ ሲንግል ማማ ነኝ። ስራ ፈትቼ ቁጭ ብያለሁ። ብታግዙኝ ደስ ይለኛል። ወይኔ አላህ በረካ ያርጋችሁ ወላሂ። ጊፍት የምትሰጡት በአጠቃላይ ወላሂ አላህ ጀዛናም ከፈላችሁ ኃጢአታችንም የሰራችሁት ወንጀል ካለ ጀዛካላህ። ጊፍት የምትሰጡኝ እውነት ከአበባ ጀምራችሁ ትልልቅ ጊፍተሮች እየሰጣችሁኝ ነው። ጀዛካላህ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። በቃ እኔ ቃላት የለኝም በእውነት ለእናንተ በቃ
ሰላም አለይኩም ሀጂ ናቸው ዮሐንስ አብሽሪ ወአለይኩም ሰላም ወራህመቱላህ። እኔ በስሜ ብትጠሪኝ ነው እጅግ በጣም ደስ የሚለኝ። ለማዕረጉ ትንሽ ይቆየኝ። ዝም ብለሽ ዮሐንስ ብትይኝ በቂ ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የእስልምና እምነት ተከታይ ወንድሞች እህቶቻችን፣ እንዲሁም በሌላ የሃይማኖት መንገድ በክርስትናም ላይ ያላችሁ የኔ የስጋ ዘመዶች እንደምን ዋላችሁ ማለት እፈልጋለሁ። እዚህ ላይ ጊፍተሮቻችንን በጣም ማመስገን እፈልጋለሁ። ይሄው ነው በቃ። እያንዳንዱ ሰው ከሱ የሚጠበቅበትን ነገር ከወረወረ ዓለም ሰላም ናት፣ ህይወት ቀላል ነው። ማንነታችሁን ነው የምታሳዩት፣ አይዞህ ባይነታችሁን ነው የምታሳዩት፣ አጋርነታችሁን ነው የምታሳዩት። እና እቺ ሴት እዚህ ደረጃ ላይ እንደምትደርስ ተስፋው ነበረን ሁላችንም። ዱዓ ያደረጋችሁ ሰዎች ደግሞ ትኖራላችሁ፣ አትጠራጠሩ። የእናንተ ዱዓ እጅግ በጣም ወሳኝ ነበረ። መቼም ሰው ለልጆቹ የመረጠውን ነገር ለራሱ ሊያጣ ይችላል፣ ያስፈራል። ያ ደግሞ እጅግ በጣም ነው የሚያስፈራው። እና ዛሬ አልሐምዱሊላህ ረቢል ዓለሚን እዚህ ደረጃ ላይ ሁና ማየታችን ለሁላችንም የደስታ ምንጭ ነው። አንዋር ደከም ስላለ መጠየቅ ላይ ብዙም ነኝ ስላለ ላግዘው። እንደው ያቺ ሸሃዳ ያስሽባት ቅጽበት፣ ያቺ ጠዋት ሰዓት ላይ ምን አይነት ስሜት ነበረው አእምሮሽ ውስጥ? ከላይሽ ላይ የተሰማሽ ስሜት? የመጀመሪያው ጉዳይ እሱ ነው። ሁለተኛ ልጆችሽ ሰልመው አንቺ እስክትሰልሚ ባለው ጋፕ ውስጥ ህይወት ለአንቺ ምን አይነት ትርጉም ነበር? ምን ይመስል ነበር? እነዚህን ነገሮች ብትነግሪኝ በጣም ደስ ይለኛል፣ ልጄም እስክትመጣ ድረስ። የመጀመሪያው ጥያቄ የጠዋቷ ስሜትሽ አትዘማዛት በዛች በቅጽበቷ ላይ ምን ተሰማሽ? ሁለተኛ ከልጆችሽ መስለም ከትልቋ ልጅ ሁለተኛዋ ልጅ ቀጥሎ እስከ ዛሬ ድረስ ያለው ሀያት ለአንቺ ምን ይመስል ነበር? የኔ እህት አመሰግናለሁ። ወላሂ በጣም ነበር ደስ የሚለው። በቃ ጠዋት የሆነ ጭንቅላቴ ላይ የተጠመጠመ ነገር ሲፈታና ሲወድቅ ነበር የተሰማኝ። በቃ ብቻ የሆነ ደስ የሚል ስሜት ተሰምቶኛል። እርፍ አልኩ። በቃ የሆነ ልብ ሲረጋጋ አይነት ስሜት የለም፣ የመረጋጋት አይነት ስሜት የተሰማኝ። በጣም ነው ደስ ያለኝ። እና ልጆችሽ ሰልመው አንቺ እስክሰልሚ እኔ እስክሰልም ድረስ ያው ልጆቼን ማበረታታት ነበር ያስኩትኝ። ምክንያቱም ወደኋላ እንዲሉብኝ አልፈልግም ነበር። ረመዳንን ያው እኔ በመብላት እነሱ በመጾም አብረን ጾመናል። ሌሊት ቁጭ ብዬ ራሴ ተነስቼ አሙቄ ምን ብዬ በቃ እና ያለው ስሜት በጣም ደስ ይላል። እንትን ሰዓታቸውን ጠብቄ ነበር። እናንተ አሰግዱም እንዴ? እናንተ ውዱ አታረጉም እንዴ እላቸዋለሁና ግን ትንሽ የተጎዳሁት ማለት ነው ወላሂ አሁን እዚች ጋር ሳወራ እነሱ ውዱ ሲያረጉ አላያቸውም ነበር። አሁን ቅድም እስቲ እንዲሰራ ሳይኝ አልኳትና ሊገባኝ አልቻለም። በቃ እንደዚህም ብሎ እንደዛ ሊገባኝ አልቻለም። ብቻ እንዲገባኝ እናንተም ዱዓ አድርጉልኝ። አላህ ቀጥተኛውን መንገድ መርቶኛል። እኔ በቃ ደስ ነው ያለኝ እና ይሄ ነው። አዲስዬ ተመልሳለች እና ጥያቄውን ወደ እሷ ነው የምንመልሰው፣ እሷ እስክትመጣ ድረስ ነው። እና አንድ አስተያየት ብቻ አለኝ ለሁላችሁም ሰዎች የሚጠቅም። ወለዚነ ጀሐዱ ፊና፣ እነዛ በእኛ መንገድ ለታገሉ፣ ለንሂድየነሁም ሱቡለና፣ መንገዳችንን በእርግጥ እንመራቸዋለን። ወኢነላሃ ለመዓል ሙሕሲኒን፣ አላህም ከበጎ ሰሪዎች ጋር ነው ይለናል። እና እቺ ልጅ ወደ ዲን ስትመጣ እጃችሁን ለዘረጋችሁ፣ ዱዓ ላደረጋችሁ፣ አሁንም ደግሞ ጊፍት ለምትሰጡ፣ እንደ አዲስ ላላችሁ አልቃሻና ጨቅጫቃዎች፣ ምንድነው የያዘሽ እያላችሁ ትታገሉ ለነበረ ሁሉ በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። ከዚህ በኋላ የአንቺ መንገድ ቀላል ነው። አላህ ከአንቺ ጋር ነው። ይሄን ቃል የገባው አላህ ነው። በእኛ መንገድ ላይ የታገሉ ሲባል ኩፍርን ታግለሽ የጣልሽ ጎበዝ ጀግና እናት ነሽ። ያውም ልጆችሽም
አንቺም ይሄንን ወረቢኩም ላለፉት 20 ዓመታት እስልምና ውስጥ ቆይቻለሁ እኔ አላገኘሁትም አላህ ለኔ አልፈቀደውም አላህ በሚለው ሰዓት ነው የሚያደርገው አንቺ ጎበዝ ነሽ ልጆችሽ ደግሞ በጣም ያማሩ ልጆች ናቸውና አብሽሪ አላህ ላንቺ መንገዱን ገር እንደሚያደርግ ቃል የገባው በቁርአን ላይ ነው በመሃል ለሚፈጠሩት የመሐላ ስህተቶች ማንኛውም ሰው ኤክስፒሪየንስ ያደረጋቸው ነገሮች ናቸው ምንም አይደለም ኡዶውም ይገራል ሰላቱም ይቀላል ህይወትም ይጣፍጣል ኢንሻአላህ ክበሪልን አላህ ያክብርልን ልጅ አዲስ መጣለች በመሃል ያለፈች ጥያቄ አካውንትሽ ላይ ስምንሽን ማን እንበል የሚሉ ሰዎች አሉና የገነትን ስም የአባትሽን ስም አላውቅም ሙሉ ስምሽን እንድትነግሪያቸው ይሁን አዲስዬ እንኳን ደህና መጣሽ ሰላም አለይክ ኦኬ ይሰማል እየተሰማ ከሆነ አሁንኛ ይሰማለው ወይስ አልሰማም ይሰማለሽ ቴንክ ዩ ይሰማ ከሆነ ያው ይሄ ፐርፐስ ዲኛ ጉዞ ወደ እስልምና የምናደርገው የሰዎችን ጆርኒ ነው የምናወራው የሰዎችን ጆርኒ ወዴት መጡ ከየት መጡ ህይወታቸውን ለእናንተ ማስተዋወቅ ነው ያው ያረግን ያለ ነው በውስጥ መርዳት የምትፈልጉ አዲስዬ ድምጽሽ ርቋል አሁን ይሰማለሁ አሁን ትሰማለሁ አይደል ይሄ ጉዞ ወደ እስልምና ጆርኒ ፐርፐስሊ እየጠየቅን ያለ ነው ሰዎችን ኢንስፓየር ወደ ማድረግ ሰላም አለይኩም ወአለይኩም ሰላም ኢንስፓየር ወደ ማድረግ ሰዎችን የማስተዋወቅ ሺጀስ ወይናው ህይወታቸውን እንዲያጋሩን ሌላ ሰውንም ደግሞ ሞቲቬት ለማድረግ ነው እንጂ የድካማችንን የመሰላችሁን ነገሮች ካሉ በውስጥ እንድታደርጉ ነው እንጂ እዚህ ጋር የስጦታ የገንዘብ ማሰባሰቢያ ምናምን ያረግን አይደለንም ያለ ነው ልጅቷ አለች ትከተሏታላችሁ ወደ ውስጥ ታዋራታላችሁ ምን እንደሆነ ችግሯ እህት ወንድሞቿ ናችሁ ትቀጥላላችሁ እኔ ጋር ግን ማደርገው እዚህ ጋር ገንዘብ ማሰባሰቢያ አላደርግም ገንዘብ አካውንት በውስጥ አውሩ ገንዘብ እስልምና የሽያጭ ቦታ እንደሆነ አይደለም እንድናቅ የምንፈልገው ሱቅ እንክፈትላት በውስጥ ክፈቱላት እንደዚህ እናደርጋለን በውስጥ አርጉላት ቢኮዝ ብዙ ሰዎች እየሰለሙ እየመጡ ለቻሪቲ የምንጠቀምበት ቦታ አይደለም ስትራግሏን እሷን እናቀላለን በጣም ደስ የሚል ዜና ነው እንደዚህ እናደርጋ በጣም አይ ላቭ ኢት እኔ ጋር ግን እዚህ ጋር ገንዘብ ማሰባሰቢያ ልናደርግ አልጠራናትም የጠራዋትኝ የህይወቷን ልክ ልጆቿን ላይክ አም ሶሪ ማን መጥቶ ነገሩ እንደደበላለቀው አላቅ ያረኩ የነበረው የሌላ ሰውን ታሪክ ልክ እንደምናደርገው ቢኮዝ ብዙዎቹ ሰልመው ብዙዎቹ ችግር ላይ ናቸው ብዙዎቹ የሚያስፈልገው ወንድምናት አሁንም አላቸው ጥፍራቸውን ልንሞርድላቸው አይደለም እሷ የራሷን ስትራግል ጨንቆናል ካል በውስጥ ግቡ በውስጥ አውሯት እዚህ ጋር ሚዲያ ላይ የሚደረገውን ነገር ለእስልምና የሽያጭ ገበያ የሚሆን አይደለም ሰው ወዶና ፈቅዶ የመጣበትን ሃይማኖት እንዴት ወደደው እንዴት አወቀችው ነው የኔ ፐርፐዝ እንጂ እዚህ ጋር አካውንት ሼታለ ልላትም አልጠራዋትኝም የደስታዋን ቀን አብረን ሰለብሬት እንድናረግ ዛሬ የመጀመሪያዋ የህይወት በቃ like የተቀደቀ I don't know what you guys think እናንተ ቤታችሁን አካውንት ከፍቱን ቤት ታረጉና እንደዛ ማድረግ ትችላላችሁ እኔ ግን የማደርገው ነገር ትንሽ አንደርስታንድ ማድረግ ከቻላችሁ ትንሽ ህጉን ብታከብሩልኝ መልካም ነው ሁሉም ሰው ስትራግል አለ አው ታስፈልጓችኋላችሁ አው each and everything በየደቂቃው ታስፈልጓት ትችላላችሁ ግቡ በውስጥ እህታችሁን ተዋወቃችኋት አይደል do it እኔ ግን አሁን ኮንቨርሴሽናችን ላረግ የፈለኩት ማናት ወቋት ነው የሚመጡትን እንድታቋቸው በምን መልኩ መጡ ወደዱት ወይ እስልምናቸውን ከዛኛው የነበሩትን ሃይማኖት ሲያውቁት ነበር ወይ ምን ያህል ስትራግል ሆነ ለሌሎቹ ምን ያደርጋል ኢምፓወር ያደርጋል ወደ እስልምና እንዲመጡ ይጋብዛል 5 ጥያቄዎች ነው የምጠይቀው በ5ቱ ጥያቄዎች እናንተ ኢንተርቴን ቁጭ አርጋችሁ ተሰምቶናል ካላችሁ በእጃችሁ ናት እኮ አይደል እንዴ ይጃት አልጠፋውም so why don't you do it on your own ቤታችሁን ከፍታችሁ thank you አመሰግናለሁ ታማ ኢመርጀንሲ ሲሆን ምናምን ሲሆን እኔም ድንግጥ ብዬ ህክምና ነው እንደዚህ ምናምን ብለን እንገባበታለን ብዙ የታመሙም አሉ ብዙ ህክምና የሚያስፈልግ ኢመርጀንሲ ብዙ ስራዎችን እንሰራለን አሁን እቺ ግን ቶፒክ የዛሬዋ ስፔሲፊካሊ ጉዞ ወደ እስልምና ነው ወደ እስልምና የመጡ ሰዎች ምን ያህል ነገሮችን ያልፋሉ ምን ያስፈልጋቸዋል አሁን like I don't know ያቆምኩበት ቦታ የነበረው ሰላም አለይኩም ኢማም ኡስታዝም ሁላችሁንም በድጋሚ ሰላምታ ያልደረሳችሁ ደግሞ ወአለይኩም ሰላም ወራህመቱላሂ አመሰግናለሁ አንድ ነገር ላጥራልሽና ለነውጣ እንትን እንላለን ሰዎች በቴክስት ጻፉላትና ጠየቋት እሷ መለሰች ያኔ ሆነው
ያን ማንም አልደበላለቀም። ከታች ያሉት ሰዎች ጻፉላት፣ እሷ ደግሞ ጉዳዩ ሲመጣ መልስ ሰጠች እና ከዛ በኋላ ነው ነገሮች የሆኑት። አንቺ ወጠሽ ለተፈጠረው ስህተት እኔም አንዋርም ይቅርታ እንጠይቃለን። ትንሿ ንግስት አይበሳጩ፣ የቤቶን ህግ እናከብራለን ኢንሻአላህ። ተገቢ ነው። እሺ ይቅርታውንም ተቀብያለሁ። እንትን ህግ ስለሆነ ለአንዱ አንዱ ስለማናረገው ስፔሻል ኬዝ ለአንደኛው ደግሞ ለስ ስፔሻል የለም። እኔ ቤት ሁሉም they are all are special። ወደ እስልምና የሚመጡ ከጻል ልጅ ሆኑ ሽማግሌ ሆኑ ሁሉም ስፔሻል ናቸው ለኔና ያንን ስፔሻል ነገር ንጥቅ ሲያረጉኝ ይደብረኛል። ላይ አብሴቺ ሞመንት ሰው ራሱ ኢንተርቪው ባያረጋቸው ሳያገኛቸው ስሜታቸውን ብትካፈል ደስ ስለሚለኝ ነውና ከደበርኳቸው አፉ በሉኝ። ማድረግ ያለባችሁን አሁንም ቢሆን አልከለከልኩኝም። ኦኬ ያስቆምኳችሁ ነገር ካለ በውስጥ መቀጠል ትችላላችሁ። keep on doing a good job። እኔ ደግሞ የኔን እንትን ብቻ እንጨርስና then you can do what you please። አመሰግናለሁ። አራቱን ጥያቄዎችን እንመልስና እንቀጥላለን። thank you ኡስታዚና። ቀጥይልን እህታችን ገኒ ካለሽ እንቀጥል። እሺ የእስልምና ስም ነው አይደለልሽኝ? የእስልምና ስም አልወጣም። የእስልምና ስምሽን የእስልምና ስምሽ ካልወጣ እናወጣለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም comparing to አንድ አምላክ ኢየሱስ ክርስቶስ ነው ፈጣሪ አብ ወልድ መንፈስ ቅዱስ ወደሚለው ትተሽ ወደ አንድ አምላክ የሚመለክበት ሃይማኖት ነው እና የገባሽው እንዴት አየሽ? ሁለቱን ኮምፔር አድርገሽ። ሁለተኛ ደግሞ ነብዩ መሐመድ ሴንስ ሰጥተውሻል ያ ፊዳይካ የሚለው እናቴም አባቴም ልጆቼም ዘር ማንዘር ይሰውሎት because like የሚገባው ያ ነገር ስለሆነ ልጁ ያን ፊሊንግ አውቀሽዋል ወይ? ሁለቱን ጥያቄ ይልኝና ስምሽን ኡስታዝም ስላሉ ኢንሻአላህ እንዳፈቃድሽ ማውጣትም ወይ እናያለን። እሱን ሁለቱን ጥያቄዎች እሺ ያው ስም በሚባለው ስም ጠዋትም አውርተን ጨርሰን ስሙ አይቀየር በእንደዚህ ይሆናል ብለው ስላሉ ኡስታዝ በሱ ቀጥሏል። ቢቀየርም እኔ ምንም እንትን አይለኝም፣ አይቀየርም ራሱን ቢሆን ችግር የለውምና ሌላው እኔ እኮ ይጣፋብኛል ነብዩ ልበል መሐመድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሱ እንትን ስለማልል አፌ ያያዝብኛልና ሰሞኑን መልመድ አይቀርም ልጆቼ ሲሉ ስለማልል እኮ ነው። አሁን ግን ያውላለው እና ኢንቲሳር ስለሳቸው ስታወራ ቅድምም ስናገር ነበር ታለቅሳለች። በቃ እና ምን ያህል ፍቅሩ ውስጧ እንደገባ ማለት ነውና በቃ የሷን ነገር ሳይ እኔ በእውነት ለመናገርም ጥያቄ ኖሮኝ ራሱ ልጠይቃት አሁን የሆነ ሰዓት ላይ የሆነ ጥያቄ ማለት ሚዲያ ላይም እንደገና ደግሞ በውስጥም እንደ ይሄ ነገር ቆይ ለምንድን ነው ብዬ ኢንቱ እንዲኮ ነው ብዬ ስላት እማ እንዲኮ ነው በቃ የምትናገራቸው ንግግሮች እኔ ተወልዶ ያደገ በእስልምና ስለሳቸው እንደዚህ የሷን ያህል የከለረ ፍቅር የሷን ያህል አመለካከት ያለው የለም። ስለዚህ በቃ ትገዛሻለሽ፣ ትመለሻለሽ። እውነቱ ትክክል ናት ለካ ይሄ ነገር እሷ ብቻ ሳትሆን በቃ ሙስሊም ልክ ነው ብለሽ ታምኛለሽ። አንድ አላህ ደግሞ ለሚለው ልክ ነው። አንድ አላህ ብቻ ነው አምላክ፣ አንድ አላህ ነው። መጽሐፍ ቅዱስ ላይም ስናይ አብ ወልድ መንፈስ ቅዱስ ነው። አብን በራሱ አምላክ ነው፣ ወልድን በራሱ አምላክ ነው፣ መንፈስ ቅዱስን በራሱ አምላክ ነው። አንድ አካል አንድ ማለት ሶስት አካል አንድ አምላክ ማለት ሊገባ የማይችል ነገር ነው። እርግጥ ነው እስከዛሬ ድረስ በሱ ነው እኔ ስመራ የነበረው። ነገር ግን ዛሬ ላይ ቆም ብለሽ ስታስቢው እየተማርሽ ስትመጪ ልክ አለመሆኑን ታውቂያለሽ። በተሳሳተ መስመር ላይ እንዳለሽ ታውቂያለሽ። ሌላው ደግሞ ምን መጽሐፍ ላይ ነው ምን አነበብኩ መሰለሽ? የኛ መጽሐፍ ቅዱስ ላይ ማለት አካለ ስንኩል ምናምን የሚል የሆነ ብቻ ደስ የማይል ምዕራፍ አነበብኩኝና ስለሱ ምዕራፍ አሁን እዚህ ጋር መናገርም ስለማልፈልግ ነውና የሚያቅሰው ጠይቄ ይሄ ነገር እንዴት ነው ብያልኩ። ከዛ በኋላ እንዲህ ነው እንዴ ታዲያ እግዚአብሔር አዛኝ ነው ብለን ካለን ሩሩ ነው ብለን እንዴት ታዲያ አካለ ስንኩል ላይ እንደዚህ
ከእንትን የተወለደ ሴት ላይ እንዲህ የሚል ነገር እንዴት ሊኖር ይችላል? ስለዚህ ይሄ ነገር ስህተት ነው ብዬ ዘፍጥረት ላይ ነው ምንድን ላይ ነው ኪያ ባለፈው ያነበብኩት ማለት ነው። እና በጣም በቃ እሱ ጥያቄም ግራ አጋብቶኝ ስለነበረ ብቻ መጽሐፍ ቅዱስና ቁርአንን በጣም በብዙ አመሳስየዋለሁ፣ በጣም በብዙ ለክቼዋለሁ፣ በጣም በብዙ አይቼዋለሁ። የሰማይና የምድር ያህል ርቀት አላቸው በቃ። እና ልክ አለመሆኑን ስትረጂ ልክ ወደ ሆነው ነገር ነው የምትመጪው። ስለዚህ አልሐምዱሊላህ እኔ ደግሞ ልክ ወደ ሆነው ነገር አላህ እንግዲህ መንገዱን ወፍቆኛል። ያው ዛሬ ተወለድኩ በቃ ከዛሬ ጀምሮ ሀብዬ ህይወትን እኖራለሁ ማለት ነው። ሀብዬ አሁን ደስ የሚለው አሁን ቅድም ራሱ ሻሃዳ ሲይዝ ከምንም በላይ ያስደሰተኝ በቃ አሁን ከዛሬ ጀምሮ በቀን 5 ልሰግድ ነው። ፈጣሪ ሆይ ይሄን ነገር አግራልኝ ልል ነው በቃ ቀጥታ ያለ አማላጅ። አይገርምሽም? አማላጅ አዲስና አማላጅ አልካትም ወይ ማርያም ገብርኤል ምናምን ብዬ ማንንም አማላጅ አልክም። በቃ ወደ ፈጣሪ ቀጥታ አላህዬ ብዬ ቆሜ ሰግጄ ጠይቀዋለሁ። ምንም አማላጅ ሳልፈልግ ማለት ነው። ቀጥታ ከፈጣሪሽ ጋር መገናኘትን የመሰለ ነገር የለም። እና ይህንን ነገር ስብ በቃ እንዴት ውስጤ እንደተደሰተ እንዴት ሰላም እንዳገኘ እና በጣም ደስ ይላል። ለእኔ በቃ የተለየ ነገር ነው እና ይህንን ይመስላል። ሻዳ እስቲ ምን ተሰማሽ? ያ ሞመንት ላይ ያቺ ሞመንት የሻዳ ሞመንትሽን ብታጋሪን እንዴትስ ነበረ የሚለውን የሻዳው ሞመንት ብታጋሪን ደግሞ ስላልነበርን ብንኖር ብለን ተመኝተናል አትሊስት። እና ያቺ ሞመንት ስሜቷን እስቲ አካፊኝ። ወላሂ በጣም ደስ ይል ነበር እና ሼር አረኩልሽ። ያው ደግሜ አሁንም ሼር አረኩልሽ ልበል አፉ እንድትይኝ ከውስጥሽ በቃ አፉ በይኝና ሼር አድርጊያለሁ። ወላሂ እንትን አልሽኝ እንጂ አልነበርሽም። በመጀመሪያ ሼር ሳረግልሽ አልነበርሽም ኦንላይን ላይ። ቀጥለሽ ደግሞ ከቶፊቅ ጋር ነበርሽና መጥቼ ጠቆም አድርጌሽ አለፍኩኝ፣ ግን እንትን አላልሽኝም። ለዛ ነው አፉ በይኝ ከልብሽና ብቻ ኢሶኪ አጋሪና አሁንም ሞመንቱ አላመለጠችንም እና ዛሬ ስለሆነ ነበረ በጣም ደስ ይል ነበረ። የሆነ ነገር ከላይ ላይ እርግፍ ብሎ ሲወርድ አይነት ነገር ነው የተሰማኝ እና ሻርብ ኢጃብ ምናምን አልጠመጠምኩም፣ ግን የሆነ ነገር ጠምጥመሽ ሲነሳልሽ የለም እንደዛ አይነት ስሜት ነበር የተሰማኝና በጣም ደስ ይላል። የሆነ ሰላም ልብሽ ሲረጋጋ ኡፍ ብለሽ አንዳንዴ ድክም ብሎሽ ማለት ነው ኡፍ ብለሽ ተቀምጠሽ ታውቂያለሽ? እሱ ስሜት ነው የተሰማኝ እና ብቻ የሆነ በቃ የሆነ ቁጭ ስለ አይነት ስሜት ተሰማኝ። በቃ ልቤ ርፍ ብላ ስትቀመጥ ነገር ነው የተሰማኝና በጣም ደስ አለኝ። የሆነ አንቀጠቀጠኝ። ብቻ ደስ የሚል ስሜት ነበርና ደግሞ በጣም የምወዳት የማከብራት ስለኔ ሁሌ የምትጨነቅ ስለኔ አብዝታ ዱዓ የምታደርግ እንቅልፍ ስለኔ ያጣች ልክ እንዳንቺ አንቺ እንኳን ታናሽ እህቴም ጭምር ነው የምትሆኚው። አሚን